በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች የእናታችን የቅድስተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። ከያላችሁበት ዓለም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ተጠፋፍተናል ለ3 ሳምንታት ያህል በአገልግሎት ምክንያት የነበርኩበትን ብዙዎቻችሁ ስታዩ ስለነበረ ብዙ ሰዓት አልይዝባችሁም። በእነዚህ አገልግሎቶች ምክንያት ጠፍቼባችሁ እንደነበረ ያው ታውቃላችሁ ማለት ነው። ስለዚህ ከዛሬ በኋላ በሚኖረን መርሃ ግብር ተለዋጭ ቀናቶች ከተጨመሩ አስተዋውቃችኋለሁ። ማክሰኞ፣ ሐሙስ፣ ቅዳሜ የኮርሱ ቀጥታ ቪዲዮዎች ይለቀቃሉ፣ ትምህርቶች ይለቀቃሉ። እንግዲህ ካቆምንበት እንቀጥላለን ማለት ነው። ኦሪት ዘፍጥረትን እየተመለከትን ነው። ኦሪት ዘፍጥረት ምዕራፍ 2 ላይ እንዳለን ታውቃላችሁ ማለት ነው። 7ቱን ሰማያት ወይም ደግሞ 20ውን ዓለማት ለመመልከት ቀጠሮ ይዘን የተለያየ ነው። እንግዲህ በሚኖረን ደቂቃ እነዚያን 20ውን ዓለማት እንመለከታለን ማለት ነው። እንግዲህ ወደኋላ የቀደመውን ቪዲዮ በመመልከት ወደፊት እኛ ጋር መድረስ ትችላላችሁ። እንግዲህ መማር ጥሩ ነገርን ይሰጣል፣ እውቀትን ያበጃል፣ ያፈራል። ለትዕቢት ሳይሆን ለእውቀት መማር ደግሞ የተሻለ ሰው እንድንሆን ያደርጋልና እግዚአብሔር መንፈስ ቅዱስ ይርዳን። እንዳትረሱ ሰብስክራይብ፣ ላይክ፣ ሼር የደውል ምልክቷን በመጫን እንግዲህ ሁልጊዜ ሲለቀቅ ኖቲፊኬሽን ወይም መልእክት እንዲደርሳችሁ ማድረግ ትችላላችሁ። ኮሜንት መጻፍ ትችላላችሁ። ቪዲዮአችን ቫይራል እንዲወጣ አሜን እያላችሁ ኮሜንት መጻፍ ትችላላችሁ። ቪዲዮን ደግሞ ላይክ ማድረግ አትርሱ። ከተማራችሁ ካያችሁ ቃሉ ያሰማልን ማለት ትችላላችሁ። ቪዲዮን ግን ላይክ ማድረግ አትርሱ። ተወዳጆች ደስ ካላችሁ ደግሞ ለጓደኞቻችሁ ዋትስአፕ ላይ ሌሎችም ላይ ሼር እያደረጋችሁ ኢሞ ላይ ለብዙሃን ተደራሽ እንዲሆን አድርጉ። በእግዚአብሔር ስም መልእክቴን አስተላልፋለሁ። እንግዲህ 20 ዓለማት የሚባሉት መካከል 9ኙን እንመልከታቸው እስቲ። ዓለማተ እሳት የጋራ ስማቸው ኮሬብ ይባላል። ዓለማተ እሳት ወይም የጋራ ስማቸው ኮሬብ ይባላል። ማን ናቸው ካለ እነዚህ 9ኙ አንደኛው ጽርሐ አርያም መንበረ መንግስት፣ 3ኛው ሰማይ ውዱድ፣ 4ኛው ኢየሩሳሌም ሰማያዊት፣ 5ኛ ኢዮር፣ 6ኛ ራማ፣ 7ኛ ኤረር፣ 8ኛ ኮሬብ፣ 9ኛ ዓለመ እሳት ወይም ደግሞ ገሃነመ እሳት ተብሎ ይጠራሉ ማለት ነው። እነዚህ ምንድናቸው ካልን ዓለማተ እሳት 9ኙ ዓለማተ እሳት እነማን ናቸው? 9ኙ ኮሬብ እነማን ናቸው ካልን እነዚህ ናቸው ማለት ነው። ዓለማተ መሬት የሚባሉት እነማን ናቸው? ስንት ናቸው ካልን ደግሞ 5 ናቸው። እነዚህ ዓለማተ መሬት የሚባሉት 5ቱ እነማን ናቸው ካልን አንደኛው ብሔረ ብፁዓን፣ 2ኛው ብሔረ ሕያዋን፣ 3ኛው ገነት፣ 4ኛው መሬት ወይም ደግሞ ምድር፣ 5ኛው ሲኦል ወይም በርባኖስ እንጦሮጦስ ተብሎ ይጠቀሳሉ ማለት ነው። ዓለማተ መሬት ከሚባሉት ውስጥ 5ቱን ጥቀስ ሲባል እነዚህ ይዘረዘራሉ ማለት ነው። ዓለማተ ማይ ወይም ደግሞ ውሃ ይባላሉ። 4 ናቸው። አጠቃላይ ስማቸው ናጌብ ይባላል። ምንድነው አልኳችሁ? ናጌብ በደንብ አስተውሉ። አንደኛው ናጌብ ከሚባሉት ውስጥ ዓለማተ ማይ ወይም ውሃ የሚባሉት ውስጥ አንደኛው ሃኖስ ነው። 2ኛው ጠፈር ነው። 3ኛው በምድር ዙሪያ ያለው ውቅያኖስ ነው።
አራተኛው ከምድር በታች ምድርን የተሸከመው ውሃ ነው። እንግዲህ ለኮንስትራክሽን ግንባታ ለተለያየ ነገር ስንሞት መሬቱ ሲቆፈር እንግዲህ እንትን ነው መሬት ነው የምናገኘዋል። ሲቆፈር ደግሞ ጥልቅ ነገር ይፈለግ እስቲ ይሄ ቦታ ውሃ አለው የለም ተብሎ ደግሞ ሲመረመር በትልቅ መሳሪያ ጥልቁ ሲቆፈር ደግሞ ውሃ ይወጣል እና ዓለማችንን ከስር የተሸከመው ውሃ ነው ማለት ነው። ዓለማተ ነፋስ የሚባሉት 2 ናቸው። ስንት ናቸው አልኳችሁ? 2። በጥቅሉ ስማቸው አዜብ ተብለው ይጠራሉ። እነዚህ 2 ነፋሳት አንደኛው ባቢል ይባላል። ሁለተኛው ደግሞ ከምድር በታች ያለውን እሳት የተሸከመው ነፋስ ነው። ከምድር በታች ያለውን እሳት የተሸከመው ነፋስ ነው ማለት ነው። በደንብ አስተውሉ። እነዚህ 20 ዓለማት ተብለው ይጠራሉ ማለት ነው። እነዚህ ስንት ዓለማት ናቸው አልኳችሁ? 20 ዓለማት ተብለው ይጠራሉ። እንግዲህ ከምዕራፍ ኦሪት ዘፍጥረት ከምዕራፍ 3 እስከ ምዕራፍ 5 ስናይ የሰው ልጅን የኃጢአት ውድቀት እንመለከታለን። ኦሪት ዘፍጥረት ምዕራፍ 2 ላይ ምዕራፍ 3 ላይ እግዚአብሔር እንዲህ ተንከባክቦ የፈጠረው በአምሳሉና በአርአያው የሰራው የሚበላው የሚገዛውን እንዲያስተዳድረው የሰጠው ይህ ሰው ከአምላኩ ከእግዚአብሔር ትእዛዝ ሲወጣ እንመለከተዋለን። ልብ ብላችሁ አስተውሉ። ኦሪት ዘፍጥረት ምዕራፍ 3 ላይ ብዙዎቻችን ቆም ብለን እስቲ ዛሬ ካለነው ከራሳችን ህይወት ጋር እንኳን ማገናኘት የምንችለው ቦታ ነው። በጣም ሁል ጊዜ ይገርመኛል። እግዚአብሔር ያልሰጠን ነገር የለም። በሰጠን ነገር ላይ ግን መታመን ስላቃተን የሰጠንን ስናጣ እግዚአብሔር እንዳጎደለብን አድርገን የምናወራ ሰዎች አለንና ይህ መጽሐፍ ቅዱስ ክፍል እንግዲህ ከምዕራፍ 3 ከምዕራፍ 5 የሰው ልጅን የኃጢአት ውድቀት ያመለክታል። እንግዲህ በዚህ መጽሐፍ ቅዱስ ክፍል ላይ እባብ፣ አዳም፣ ሔዋን፣ ሰይጣን እነዚህን እንመለከታቸዋለን። ኃያሉ እግዚአብሔርንም ጭምር ማለት ነው። እባብ እግዚአብሔር አምላክ ከፈጠረው ምድር አውሬ ሁሉ ትልቅ ተንኮለኛ ነበር። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባብ አለችው፣ በገነት ካለው ዛፍ ፍሬ እንበላለን። ነገር ግን አለ በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለ። ይህንን ብላ መለሰችለት። ለማን ነው? እናታችን ሔዋን ለእባብ ነው ይህንን መልስ የምትሰጠው። ሲናገሩም እንግዲህ በልቦናው አደረባት። ሲናገር የምንሰማ እባብ ነው። ሆኖም ይህ እባብ ግን እንግዲህ በልቦና ውስጥ አደረባት። እግዚአብሔር እንግዲህ የተባለ እባብ የተባለ ፈታኝ አውሬ ጥንተ ጠላታችን ዲያብሎስ ነው። በእርሱ ላይ አድሮ እኛን አሰነካከለ። እንግዲህ አትብሉ የተባሉትን ቢበሉ ከእግዚአብሔር በላይ እንደሚያዩ ነገራቸው። ያንን ቆርጠው በሉ። እንግዲህ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ 2ኛ ቆሮንቶስ ላይ ታላቁ ዘንዶ ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ እንዲል ዮሐንስ በራእዩ ዮሐንስ ምዕራፍ 12 ቁጥር 9 ላይ ማንበብ እንችላለን፣ ማየት እንችላለን ማለት ነው። ስለዚህ የተጣሉበት ዋነኛው ምክንያት ይሄ ነው። እንግዲህ ሔዋን ፈተናዋን ለማለፍ የሚያስችል አቅም ነበራት ወይ ብለን መጠየቅ እንችላለን። ሔዋን አለመብላት ትችል ነበረ፣ ግን ለምን በላቸው? አለመብላት የምትችልበት አቅም ነበራት ወይ ካልን አንደኛ ከሁሉ አስቀድሞ እግዚአብሔር ለሰው ስላለው ደግነትና ቸርነት ተግባራዊ የሆነ እውቀት ነበራት። እግዚአብሔር ባይኔቸር ይሄ በተፈጥሮ እግዚአብሔር አምላክ የሰጠን እውቀት ነበረ። ሔዋን በበላችሁ ቀን ሞትን ትሞታላችሁ ተብሎ ከእርሷ የሚጠበቀው ምን እንደሆነ ግልጽ ሆኖ የሆነና ቁርጥ ያለ ትእዛዝ ከእርሱ ከእግዚአብሔር ተሰጥቷታል። ምክንያቱም ከበሉ ምን ይላሉ? ይሞታሉ። ከእርሱ የበላችሁ ቀን ሞትን ትሞታላችሁ የሚል ትእዛዝ ተሰጥቷታል። ስለዚህ ይህንን ቃል
ለእባቡም ስትነግረው ማስተዋል ትችል ነበረ። የዛፍ ፍሬ መብላት አምላክ መሆን ከተቻለ ይህ አውቃለሁ የምትለው አንተ ራስህ ለምን በልታ አምላክ አልሆንክም ብትለው ትችል ነበር። ማንን? እባብን። እንግዲህ ይህንን አውቃለሁ የምትለውን አንተ እንግዲህ ብትበላው ብላው ልትመልስ ትችል ነበር። ብትበላ አምላክ አልሆንክምን ብላው መልስ ልትሰጠው ትችል ነበር። እስኪ መጀመሪያ አንተ ብላና አምላክ ሆነ አሳይ፣ እኔ ደግሞ ከዚያ በኋላ እበላለሁ ብትለው ተንኮሉን እንግዲህ ማወቅ ትችል ነበር ማለት ነው። ለዚህ ነው እንድትጠራጠርና እንድትነቃ ሊያደርጋት ይችላል የነበረው። ሌላው ምክንያት ደግሞ አንደበት በሌለው መናዝ የማይችል ፍጥረት እባብ እየተናገረ መሆኑን ነበረ። ስለዚህ ይህንን ማስተዋል ትችል ነበረ። በልሳነ ሰብ ሲያወራት፣ በሰው አንደበት ሲያወራት ማወቅ ትችል ነበረ። ስለዚህ እነዚህ ናቸው እንግዲህ የሰው ልጅ በኃጢአት ወደቀ። እንግዲህ እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር አምላክም ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው አለና እንግዲህ ልባቸውን ሰወረባቸው። ዲያብሎስ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን የሚለው ቀሰስ ካለ ጥያቄ መልስ ሐሳብ መጀመር፣ ቀስ በቀስ መቀጠል። ሞትን አትሞቱም ከእርሷን በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የሚታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ወደሚል ግልጽ የሆነ እግዚአብሔርን መቃወምና መካድ ተሻገረ ማለት ነው። እንግዲህ ዲያብሎስ ፈተና ማዕበሉ የሚያነጠንጠው በእግዚአብሔር ቃል ላይ ነው። ቃሉን ለማስባል የማይለውን እንደሚል በማስመሰል እና ቃሉን በማጣመም ነው። ዲያብሎስ በቃሉ ተጠግቶ የራሱን ሐሳብ የእግዚአብሔር ቃል አስመስሎ መናገር ነው። እግዚአብሔር በበላችሁ ቀን ሞትን ትሞታላችሁ ሲል፣ ሰይጣን ደግሞ ሞትን አትሞቱም አለ። አያችሁ፣ የእግዚአብሔርን ሐሳብ በራሱ ለውጦ ነገራቸው። የእግዚአብሔር መልክና ምሳሌ የተፈጠረው ሰው ክፋትን ማሸነፍ ማለፍ የሚችል ነፃ ፈቃድ እውቀት የተፈጠረው ሰው ይህን ሁሉ ደግነቱንና መልካምነቱን እንደ ዋዛ መጠራጠርንና ማቃለንም መረጠ። በዚህ ሕይወት መስመሩን በገዛ እጁ ቆረጠ። ከተከለከለችው ዛፍ ስር ስላገኛት በዚያው በኩል ገብቶ ፈተናን ላንቀምሰው ቃል የገባነውን ፍሬ ማየትም ሆነ ስለ እርሱ መስማት የማይቻለን መንገድ ሁሉ ከራሳችን እናስወግድ እያለ ይህ ታላቅ ቅዱስ አባት ሲናገር እንሰማለን። የኦሪት ዘፍጥረት ምዕራፍ 3:3 ያለውን ነው እየተመለከትን ያለ ነው። አሁን ሰይጣን በመጀመሪያ ላይሞቱ እንደሚችሉ መሞታቸው እርግጠኛ ነገር እንዳልሆነ በማስመሰል አጠራጠራቸው። ከዚያም ቀጠለ። ተመልከቱ፣ አስካዳቸው። ሰይጣን መጀመሪያ ተጠራጣሪ ያደርጋል፣ ቀጥሎ ደግሞ በደንብ አስተውሉ፣ ከሃዲ ያደርጋል። ዛሬም ስለ ዘላለማዊ ሕይወት ሞት የተደረገውን አምላካዊ እውነተኛ በተለያየ መንገድ እንዲጠራጠሩ ያደረጋቸው ብዙዎች ናቸው። ከመጠራጠር ይጀምርና ቀስ በቀስ ወደ ክህደት ይነዳቸዋል። ነርቷቸዋል ማድል አይተናል። ከዛ ኦሪት ዘፍጥረት ምዕራፍ 6 ላይ ስናይ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብ መልካም እንደሆነ አየች። ተመልከቱ፣ ምን አለች አለ? አየች እያለ ይናገራል። እንግዲህ ይህንን ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ነን። በሚቀጥለው ክፍል እንመለከተዋለን። እግዚአብሔር እርዳን። ያስተማረን የመከረን የአባቶቻችን አምላክ ሁሉ ለባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ቀሪው ሰዓታችንን ሁሉ እንዲባርክልን ቅዱስ ፍቃዱ ይሁንልን። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በእግዚአብሔር ስም መልእክታችን እናስተላልፋለን። ኮሜንት ላይ በመጻፍ ደግሞ ቪዲዮ ቫይራል ነው እንድታደርጉ በእግዚአብሔር ስም መልእክታችን እናስተላልፋለን። ስለነበረን ጊዜ አምላካችን ሁሉ እግዚአብሔር ስም የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።